ይሻለናል? ምን ይጠቅመናል? በሚል ርዕስ ይዤ መጥቻላችኋለሁኝ። ሰላም ሰላም ለእናንተ ይሆን ውድ ቤተሰቦቼ፣ እንዴት ናችሁልኝ? እኔ ከእግዚአብሔር የተመሰገነ ይሁን ሰላም ነኝ። እንዴት ናችሁ? ሁሌ ደህና ናችሁ ወይ? እኔ ከእግዚአብሔር የተመሰገነ ይሁን ሰላም ነኝ። ጠፍቻለሁ፣ ያው ላይቭ ስለከለከለኝ ነው። ላይቭ ከልክሎኛላችኋለሁ። ያው ዛሬ ርዕስ ይዤ መጣሁትኝ በስደት ያለነዎች ምን ብንይዝ ይጠቅመናል የሚል ርዕስ ይዤላችሁ የመጣሁ። እናንተም የራሳችሁ ሀሳብ በኮሜንት አስቀምጡልኝ፣ እኔም ደግሞ የራሴን ሀሳብ አስቀምጣለሁ ማለት ነው። እናንተም ደግሞ ይሄ ዋና ጠቃሚ ነው፣ በአንደኛ ደረጃ ይሄ ይጠቅማል የምትሉትን ሀሳብ ደግሞ ኮሜንት ታስቀምጡልኛላችሁ፣ የራሳችሁ ሀሳብ። እኔም ደግሞ የራሴን ሀሳብ እናገራለሁ ማለት ነው። በአንደኛ ደረጃ ምለውን ማለት ነው። ለምሳሌ አንደኛ ደረጃ ያደረኩትኝ ቤት መግዛት፣ ሁለተኛ ወይም እንግዲህ ብር መያዝ፣ ሶስተኛ ወርቅ መግዛት ነው ብዬ ያለ ከሶስቱ ማለት ነው። ያው ሌላ ነገርም እቃ ምናምን ቤት ቁሳቁስ መግዛት ምናምን ሊሆን ይችላል። ግን እነዚህ ሶስቶችን ዝም ብዬ ለዛሬው ይዤ ቀርብ ያለው ማለት ነው። እናንተ ሌላ ነገር የምትጨምሩት ካለም ደግሞ ይሄ የሚጠቅማን እኮ ምናምን ልትሉ ትችላላችሁ። ግን እኔ ለዛሬ ሶስቶችን ርዕስ አድርጌ ነው ይዤ መጣሁ ማለት ነው። በመጀመሪያ የሚጠቅማችሁ መጀመሪያ ላይ የሚያስፈልገን ምንድን ነው? የሰው ልጅ በስደት ያለነዎች የሚያስፈልገን ነገር መጀመሪያ ላይ ምንድን ነው? ቤት ነው የሚያስፈልገን፣ ብር መያዝ ነው የሚያስፈልገን፣ ወርቅ መግዛት ነው የሚያስፈልገን። ይህን ራስ በራሳችን እንመካከርበታለን ማለት ነው። እናንተም ኮሜንት ላይ ሀሳባችን ትሰጣላችሁ ማለት ነው። እኔ በምንም መጀመሪያ የሚያስፈልገው ቤት ነው የሚለው። መጀመሪያ የሰው ልጅ ቤት ነው። ምክንያቱም በስደት ቆይተን ከዚያ ደግሞ የቤት ክራይ ከዚያ ደግሞ የቤተሰብ ጥገኝነት መሆን በጣም ከባድ ነው። ከምንም ነገር የሚመረጠው ቤት መግዛት ነው። ምንም ቢሆን ቤታችሁ ላይ ቤት ካላችሁ ብትበሉም ባትጠጡም ብትለብሱም ብትፈልጉ የፈለጋችሁት ሰዓት ብተኙ የፈለጋችሁት ሰዓት ብትሰሩ ማንም አይናገራችሁም። ቤት ከዋናው ደረጃ ላይ ቤት መግዛት ነው። በስደት ያለነዎች እንደምንም ማበቃታችሁ ቢሆን የላ ልብስ እንኳን ይሄ ሆነ ያልሆነው ከመግዛት ቤት መግዛት ነው የምለውና በአንደኛ ደረጃ ላይ የሚይዘው ቤት መግዛት ነው። እንደዚያ ብዬ ነው የሚይዘው። ለምን ብር መያዝስ ምናምን ልትሉ ትችላላችሁ። ብር ስንይዘው አሁን ለምሳሌ 3 ዓመትም 4 ዓመትም 5 ዓመትም 10 ዓመትም ገብተን ያን ብር አካውንት አስቀምጠናል ብንል ትርጉም የለውም ማለት አካውንት ብር ብናስቀምጥ ነገ እያወጣን እንጨርሰዋለን ማለት ነው። 10 ዓመትም ሰርተን መጠን ቤት ከሌለን ብራችን ብቻ አካውንት ላይ ካስቀመጥነን ብራችን እያወጣን ዙረን ወደ ስደት እንመጣለን ማለት ነው። ያን ብር ስታልቅብን አንዳንዴ ያውም ተበድረን የሚመጡበት ሰዎች ሊኖሩ ይችላሉ። እውነት ከምር ነው የምነግራችሁ። ባንክ ያለውን ብር ጨርሰው ከዚያ ደግሞ ወደ ስደት የሚመጡበት ሰዓት ስለሚኖራቸው ማለት ነው አሉ። አሁንም ግን ቤት ካለን ደግሞ ቢያንስ ቤት ካለን እዚያም ሀገራችን ላይም ያን ሊሆንሽን የራሳችን ኑሮ እንመሰርታለን ማለት ነው። ቤት ካለ ተመልሰው ወደ ስደት የምንመጣበት ትርጉም ላይኖረን ይችላል። ያው ለወረት ምናምን እንደዚህ ልንል እንችላለን። ግን ከመምጣታችን በፊት ደግሞ የራሳችን አላማ መኖር አለበት። ቤት ሰርተን የራሳችን ብር መያዝ አለብን። የወረት ብለን እችን ሂጄ ወረት ይዛታለሁ፣ እችን እንቀሳቀስባታለሁ የምትሉበት መያዝ አለብን። ወርቅም እኮ ብንገዛበት ይጠቅመናል ልትሉ ትችላላችሁ። ከነገራችን ላይ እኔ ወርቅ ብዙም አልወድም። ወርቅን ያልወድም እኔ አሁን 12 ዓመት 13 ዓመት አላውቅም፣ ወደ 12 ዓመት እንደዚያ ብዬ ለያዘው ሞልቶኛል። ወርቅ ገዝቼ አላውቅም። ለምን እኔ ወርቅ አልገዛም። ወርቅ አልገዛም፣ ምክንያቱም እኔ ቤት ነው የምገዛ። ቤት መግዛት በጣም ደስ ይለኛል ከምንም በበላይ። ብር አካውንት ማስቀመጥም አልወድም። ከነገራችን ላይ ወርቅ መያዝም አልወድም፣ ብር አካውንት ማስቀመጥም አልወድም። በቃ ምንም ብትኖረኝ ያችን ጥርቅም አድርጌ ቤት ላይ ባውላት ደስ ይለኛል። ይሄ ባንክ ላይ የተቀመጠ ብር ምናምን ብር መስሎ አይታየኝም ከነገራችን ላይ ማለት ነው። እኔ ወርቅ አልወድም፣ ብዙም እንትን የለኝም፣ የፍላጎትም የለኝም። ያው እንዴ ብሩን ከምናስቀምጠው ወርቅ ብንገዛበት ወርቅ ገዝተን ልናስቀምጥበት ትላላችሁ እናንተ በራሳችሁ ላት ማለት ማስቀመጥ ትችላላችሁ። ግን በአሁኑ ጊዜ ወርቅ
ወርቅ ላይ ደግሞ ያው ግራሙ አይቀንስም፣ በዚያው አተርፈን ሸጠዋለን፣ ሀገር ውድ ነው ምናምን ልትሉ ትችላላችሁ። እኔ በዚያ አንትን አልልም። ምክንያቱም በጣም ከባድ ነው። ወርቁን ባንክ ቤት ልታኖሩት ነው እንዴ? ከቤታችሁ ነው እንዴ? በአሁኑ ጊዜ በጣም ከባድ ነው ወርቅ። ብዙ ሰዎች እንኳን ወርቃቸውን ስልካቸውን በየእጃቸው ላይ እየተሞጨቁ ነው ያሉ እና በዚህ ምን አልተማመንም። ወርቅ ላይ እኔ እንትን ምንም ነገር የለኝም፣ ግን ቤት ነው የምለው እኔ ከምንም በበላይ ቤት፣ ህጋዊ ቤት በቃ ህጋዊ፣ በህጋዊ መልኩ ያላችሁ ወረቀት ውክልና ልካችሁ በያላችሁበት ፓስፖርት ካላችሁ ውክልና መላክ ትችላላችሁ ማለት ነው። በያላችሁበት ውክልና ትልካላችሁ። የትም የትም ውጭ ብትሆኑ ፓስፖርት ካላችሁ ፓስፖርታችሁን አሳድሳችሁ ውክልና ልካችሁ በራሳችሁ ስም ማስገዛት ትችላላችሁ ማለት ነው። እኔ እንደዚህ አድርጌ ነው ያስገዛው። እኔ አሁን ከዚህ ከሳውዲ አረቢያ ውክልና የዛሬ 9 ዓመት ነው የዛሬ 8 ዓመት ውክልና ልኬ ነው ቤት ያስገዛው ማለት ነው፣ በራሴ ስለማየው። እናንተም ደግሞ እና እኔም እንደዚህ ስላደረኩኝ ማለት ነው። ውክልና ብትልኩ ምንድነው በውክልና ብታስገዙ ኋላ ነገ እንኳን ወይም ቤተሰብ ወይም ወንድም ምናምን በእነሱ ስም ብትገዙ ብዙ ጣጣው ብዙ ነው። ለስም ማዞሪያው ራሱ የምትከፍሉት ብር አላችሁ ማለት ነው። ወደ እናንተ ስም ስታዞሩ የምትከፍሉት ብር አላችሁ። ግን በውክልና ካላካችሁ፣ በውክልና ካስገዛችሁ ግን በራሳችሁ ውክልና ካስገዛችሁ ግን ውክልና ስትሰጡ ማማረጥ ትችላላችሁ። ሙሉ ውክልና አለ፣ ጊዜያዊ ውክልና አለ፣ እንዳይሸጥ እንዳይለውጥ የሚያደርግ ውክልና አለ። ያ የእናንተ ምርጫ ነው። እኔ ይግዛልኝ እንጂ ቦታውን ይግዛልኝ እንጂ በራሴ ብር መዘዋወር አይችልም። ማዘዋወር እንዲያንቀሳቀስ አልፈልግም ማለት ትችላላችሁ። ከዚህ ሀገር ከሄዳችሁ በኋላ የሱ ውክልና የሰጣችሁትን ውክልና ስሙን ብቻ ማንሳት ነው። የእናንተ ስም አይነሳም። የእናንተ ስም አይነሳም። በቃ ይሄ ነው አማራጩ እንጂ አይ ወንድሜ ነው ችግር የለውም በሱ ይግዛና ኋላ እኔ ሰድ በስም ያዞረዋለሁ የምትሉት ነገር በጣም ጥሩ አይደለም። ብዙ እህቶቻችን የተጎዱበትን ምክንያት ነው። እውነት አንዷ ያውም እንደዚህ በሚዲያ ስትናገር የሰማኋት ወንድሟ ገዝቶ ቤት ሰርቶበት ምናምን ሰርቶላት ከዚያ እስከሚመጣ ተቀመጥበት ብለው ማለት ነው። ምሽቲቱ ደግሞ ከዚያ ምሽቲቱ ጋር ሲጣላ ምሽቲቱ ተካፈለቻት። ያን ቤት ተካፈለችው። እኔም መካፈል አለብኝ የራሴ ቤት ነው ብላ ተካፈለች ማለት ነው። እና አስቸጋሪ ነው። ግን የራሳችሁ ስም ከሆነ ግን መካፈል አትችልም። ምክንያቱም እሱ ውክልና ጊዜያዊ ውክልና እንጂ የተሰጠው የውክልናው አይነት ይሻላል። እንግዲህ በባልና ሚስት የሚባል ነገር የለም እና እንደዚህም ስለሚያጋጥም እናንተ በያላችሁበት ቦታ ሆናችሁ ውክልናን አሰሩ። ብዙ ብርም አይደለም። ምክንያቱም አገረዳችሁ ስም ማዞሩ እንኳን ብዙ ብር ይፈጅባችኋል። እና እንደዚህ አድርጋችሁ መስራት ነው ያለባችሁ። ቤት ነው በቃ ከምንም በበላይ ቤት ነው በቃ ምንም ቢሆን ማንም አገረደሽ ቢቸግርሽም ቢደላሽም ምን ቢልሽም ቤትሽ ናት። ዋናው ነገር ቤት ነው። እኔ ከምንም ነገር በበላይ ቤት ነው። በስደት ያለነዎች ቤት መስራት አለብን። 10 ዓመት 15 ዓመት የተቀመጠን ሰዎች አለን። ቤት ያልገዛን ሰዎች አለን። ለምን ቤት አንገዛም? ቦታ እንግዛ። ወርቅ አጠራቅመን ምን እናደርገዋለን? ብር ይዘን ምን እናደርገዋለን? ባለን ነገር ቤት መግዛት አለብን። ወይ ጥርቅም አድርጋችሁ አበቃ ሄዳችሁ ራሳችሁ ገዝታችሁ መምጣትም ትችላላችሁ አመሻሽታችሁ። ግን ቤት ሳይገዛ ክራይ ቤት ሄዳችሁ ደግሞ አረብ ሀገር 10 ዓመትም 5 ዓመትም 6 ዓመትም 15 ዓመትም 12 ዓመትም ተቀምጥ ከዚያ ቤት ክራይ ደግሞ በጣም ይደብራል። በእውነት የምነግራችሁ በጣም ነው የሚከብደው። ይህን ታክል ዓመት ኖረን መልሰን ደግሞ የቤት ክራይ ላይ መልሰን ደግሞ የቤት ተሰጠገኝነት እንዴ በጣም ከባድ ነው። የራሳችን ህይወት ምን መስራት አለብን። የራሳችን የምንለው ነገር መስራት አለብን ነው የምለው እኔ በራሴ ማለት ነው። በቃ ካላችሁ ቤት ካላችሁ ነገ እንኳን የሆነ ችግር ተፈጥሮ እንኳን ብትገቡ ከመዳማችሁ ጋር ተጣልታችሁ ቢሆን ከሆነ ችግር ጋር ቢፈጠርባችሁ ብትገቡ ቤታችሁ ነው አላችሁ። ቤታችሁ ነው፣ ችግር የለውም። ዙራችሁ ወደ ስድ እና እንደዚህ ብታደርጉ ማሪፍ ነው። ቤታችሁ ነው፣ ዋናው ነገር ቤት ነው እና አላችኋለሁኝ ውዶች። እናንተም ደግሞ ያላችሁ ሀሳብ ካላችሁ ጥሩ ሀሳባችሁን በኮሜንት አስቀምጡልኝ ማለት እንደዚህ አብራርታችሁ እንዴ እንደዚህ እኮ እንደዚህ ነው ብላችሁ ብታብራሩ እኔም ከእናንተ የምማረው ነገር ሊኖረው ይችላል። እንግዲህ በእኔ በኩል ግን ቤት ነው ነው የምለው። በምንም በመላይ በቤት ነው የምለው። በአብዛኛውም ቤት ሊሉ ይችላሉ። በብዛት ወርቅ ምናምን እኔ ወርቅ ይቅርታ አረብ ሀገር እኮ አረቦች እኮ ሀብታም አረቦች እኮ ወርቅ አይገዙም። በይገርማችሁ ነውና ድግስ የሆነ ድግስ ነገር ሲኖር በብዛት እኔ ማጋጥመኝ ቤት ማለት ነው የሆነ ድግስ ቦታ ሲሄዱ እንኳን የሆነ አርቲፊሻል የወርቅ ተመሳሳይ አድርገው ነው የሚሄዱ። መጣው ወልቅ አድርገው ጥሎታን በቃ አረጉትም። እና በብዛት ወርቅ ያላቸው ሰዎች የሉም። የፈለገው የመንግስት ሰራተኛም ትሆን የመንግስት ደሞዝ ተከፋይም 20 ሺህ ብርም 30 ሺህ ብርም ይከፈላት በዚህ ሀገር ወርቅ አልገዙም። ወርቅ አይገዙም።
በእውነት ወርቅ አይገዙም። የሆነ ስጦታ ብር እንኳን ሲያመጡላቸው የወርቅና የብር ተደበላልቆ ነው የሚያመጡላቸው። አድያ ማለት ስጦታ የሚያመጡላቸው ሰዎች ማያቸው በብዛት ማለት ነው። ወርቅ ብዙም እንትን ላይ አይጠቀሙም። እንደዚህ ተዳራ አግብተው ደግሞ አዲስ ባል አግብተው ምናምን እንደዚህ ደግሞ ባላቸው ሲገዛላቸው ደግሞ ወርቁን ያው ባልየው የሆነ ነገር ከሌለው በሰውዳ ያው እዳ በመንግስት ተበድሮ ምናምን ሰርግ ስለሚያሰርግ አብዛኛው ያን ወርቅ ሽጣ መኪና ትገዛበታለች ለባሏ ለቤቷ ስትል ማለት ነው። ልጅ ታሳድግበታለች ወርቋን ሽጣ። እኔ ስለማውቃቸው ነው በእውነት ከምርም ነገራቸው። አሁን እስኪ እዩዋቸው በብዛት ማለት ነው። የተዳሩበት ወርቅ አላቸው። አሁን የተዳሩበትን ከስንት አንዳንድ ያስቀምጡ ሊሆኑ ይችላሉ እንጂ የወርቃቸውን የተዳሩበትን እንኳን ወርቃቸውን አያስቀምጡም። የእጃቸው ቀለበት ራሷ ወጥተው ነው የሚሸጡት። ባይገርማችሁ ነውና ስራ የሚሰራበት በስራ ብንሰራበት ይሻላል ብለው ማለት ነው። እና እኛም ደግሞ ወርቅ ከማጠራቀም ብር ከማለት ደግሞ የገበሬ ቦታ ለ2 ዓመት ለ3 ዓመት ገዝተን ምርት ብናመርትበት ብናስመርትበት እሱ ይጠቅመናል። አገራችን ስንገባ ደግሞ ብራችን ከያዝንን ቤት ካለን የሆነ የገጠር ቦታ የውሃ ልማትም ሆነ የምንም ሆነ የራሳችን የሆነ ነገር ይዘን እንሰራበታለን ማለት ነው። ወርቅ ግን እኔ ወርቅ ብዙም ደስ ስለማይለኝ ነው። እናንተ ወርቅ ያው ሀዳ ወርቄ ነው። እኔ ቤትን ነው የምመርጥ። በምንም በላይ ቤትን እመርጣለሁ በጣም። እኔ ወርቅ ምን ላረገው ወርቅ ስለለበስኩ ኑሮ ሊመራልኝ ነው እንዴ? ኑሮ አይመራልኝም እኮ ወርቅ ስለለበስኩ የወር ደሞዝ ያመጣልኛል አያመጣልኝም። ግን ቤት ከገዛን ደግሞ ቢያንስ እንኳን ትርፍ ቤት ካለን አንዱን ቤት ተቀምጠን ዶርሙን እናከራየው ሊሆን ይችላል። ትልቁን ቤት አከራይተ የተቀምጠን እኛ ቤቱን ዶርሙን ልናከራየው እንችላለን። የአስቤዛ የመብራት ይችለናል፣ የውሃ ይችለናል። ቤት አከራይተን ቤቱ ሲጠቅመናል ቤታችን ቤት ምንሰራ እናከራየዋለን። አገር ቤት እስከምንሄድ እንኳን በክራይ ይጠቀማለን። በክራይ የራሱ የግቢ ማጠሪያ ይበቃ ይችላል። የግቢ ማጠሪያ ይሆናል። የውሃ የመብራት ምናምን እንችልበታለን። እና አገር ደን ራሱ በቃ ያ ከአንዱ ክላስ ተቀምጠን የላውን ክላስ እናከራያለን ማለት ነው። የመብራት የውሃ ይችለናል። የላ ውስጥ እንትን አንገባም። ምክንያቱም ቤት ጠቃሚ ነው። ወርቅ ገዝተን ህዶ የቤት ክራይ ይችልና እንዴ ብር ያመጣልናል? በወር ብር ያመጣልን? አያመጣልንም። ብር አካውንት አስቀምጠን በወር ትርፍ ያመጣልን? አያመጣልንም። አያመጣም። ቤት ግን ከገዛን ግን ቤት ሰርተን ገዛ የተሰራውንም ሆነ አሰርተንም ሆነ ህጋዊ ቦታ ነው የምላችሁ፣ በህጋዊ ቦታ ከሰራን ግን በየወሩ ብር ይዞልን ይመጣል። እኛም እንደፈለጋችን ተቀምጠንበት ተደስተን ከዚያ ደግሞ ዶር ምናምን አሰርተን ደግሞ ክራይ እንበላዋለን ማለት ነው። እስከ ሀገር እስከምንሄድ ክራይ ይበላል፣ ክራይ ይዝልናል፣ በቃ ይከራያል። ያው እንግዲህ ስላነጋገሬ ይቅርታ። እና ቤት በጣም ጠቃሚ ቤት ነው በእውነት ቤት በጣም ጥሩ ነው። ምንም ነገር ከግቢያችሁ ላይ ዶሮ ብታረቡ ጎመን ብትዘሩ ምን ብትሉ በቃ የራሳችሁ ግቢ መኖር አለበት። በእውነት ከምርም ነገራችሁ እንደዚህ እንኳን እንደ ሚዲያ ላይ የምትጠቀሙ ሰዎች ካላችሁ አሁን ለምሳሌ ሚዲያ ላይ እንኳን ከግቢያችሁ ቁጭ ብላችሁ እኮ የራሳችሁ ዋይፋይ ሞልታችሁ በቃ ቁጭ ብላችሁ ዘና የምትሉበት ነው። ግን ከሰው ቤት ከሆናችሁ ግን ወይ ጩኸት መጡ ወይ እንደዚህ ረበሽኳቸው ተኝተውሳል ምናምን እያለን እንሰቀቃለን። ሂናሉኝ ይሆን ብለን እንሰቀቃለን። ከእናት አባት ጋር እንኳን መኖር እኮ አይፈቀድም። ምክንያቱም እኛ ራሳችን ችለናል። ስንት ዓመት ያሳድጉናል እና የእነሱ ጥገኝነት ዙረንም መሆን የለብንም። ቤተሰቦቻችንም መደገፍ አለብን እንጂ እኛ ደግሞ ዙረን እነሱ ሸክም መሆን የለብንም። ከነገራችን ላይ የቤተሰብ ሸክም መሆን ቤተሰብ የሚፈልገው ደግሞ እኛ ጥሩ ደረጃ ደርሰን ራሳችን ችለን ልጅ እኮ እንደዚሁና ተቀይራ እንደዚሁና ተለውጣ ነው የሚሉን ቤተሰብ ማለት ነው። ደስ ይላችኋል። ከነገራችን ላይ እኛ ስንቀየር ስንለወጥ ለራሳችንም ኩራት ነው፣ ለቤተሰብም ኩራት ነው፣ ለሀገርም ኩራት ነው። በስደት ሄደው እኮ እንደዚህ ነው ተቀይረው መጣው ሰሩ፣ እንደዚህ ነው ትዳር መሰረቱ፣ እንደዚህ ነው ኖሩ ምናምን የሚባለው ነገር በጣም ደስ ነው የሚለኝ። ከምን በላይ ነው የሚያስደስተኝ። ምን ማድረጋችሁ በቃ ለሀገሬም ኩራት ነው፣ ለራሴም ኩራት ነው፣ ለቤተሰቦቼም ኩራት ነው። እንዴ በጣም ኩራት አለው እውነት። አንገታችሁና እንዲህ ቀን አድርጋችሁ ነው እኮ የምታወሩ ከሰራን ማለት ነው። ግን ዝም ብለን ያገኘነውን ይሄ ኩሳኩስ ሲሆንም ገዛዝተን አጠራቃቅመን ምንገባ ከሆነ ይህ ትርጉም የለውም። አዚያ መውጫውም የዚያን ታክል ነው። አገር አሁን ይሄ ልብሱን ምኑን ጫማውን ይሄ ምን ሽየን ምናምን እየጠለብን የምናጠረቃቅመው ምንም አያደርግልንም። ሀገራችን ሄዶ ሽጠን እንሸጠዋለን እንዴ? ሳልባጅን ትሸጡታላችሁ? እዚህ ወሰዳችሁን ሳልባጅ
ማውጫዋ እዚህ ወስዳችሁ ስትወስዱ ብር ትከፍላላችሁ። ከዚያ ከሀገር ደግሞ ስንገባ ደግሞ ብር እንከፍላለን። እንደዚህ ስለሚሆን ማለት ነው በጣም ቤት የመሰለ የለም። በእውነት ቤት ነው የመሰለ የለም። አሁን አንዳንዶች አሁን ምንድን ነው ይሄ በስደት ሀገር ላይ ምናምን ሆነው ቤት ሳይኖራችሁ መጅለስ ምን የአረበያ መጅለስ ያስገቡ ሰዎች ስለማውቃቸዋለሁ አስቋውቃቸዋለሁ። ቤት እኮ የላቸውም። በእውነት ከምር የምነግራችሁ ቤት ሳይገዙ የአረብያ መጅለስ የቤት እቃ ብለው የገዙ ሰዎች አሉ። ቤት ሳይኖራቸው ነው እኮ የቤት እንዲህ እቃውን ገዝተን ቤት ሳንገዛ እቃውን የት ልወስድ ልናደርገው ነው? የከራይ ቤት ልናደርገው ነው እንዴ? ቤት ነው መጀመሪያ ላይ በርካሽ አገኘን ብለን ምናምን እኛ መሄዳችን ሳይታወቅ እዚሁ ነገር እቃውን ገዝተን ለብሱን ገዝተን ምን ያደርግልናል? ሀገራችን እኮ እንዲህ ወጠን እኮ በጅምላ መግዛት እንችላለን። እና እኔ እንደዚያ ነው የምፈልገው። እንዲህ ኧረ በየወሩ ፍሪጅን ብገዛ በየወሩ ገሳሌን ብገዛ መጀመሪያ ቤት ይኑረን። ቤት ማን ዋናው ቤት ይኑረን። ገሳላው ምን እናደርገዋለን? ቤት ከሌለን ገሳላው ምን እናደርገዋለን? በእጃችን ሁለት ልብስ አጨፍጭፈን አናጥብም እንዴ? በድንጋይ አጥበን ያደግን እንዴ? በቃ እንደዚያ መሆን ያለበት። በቃ ጠንካራ መሆን አለብን። በእውነት ከምሮ የምነግራችሁ ጠንካር ብለን እንትን ማለት ብር በየጊዜው ኧረ እንዲህ ልደውልላት የ10 ብር የ20 ብር ካርድ እንደውልላት እያለን ከነገራችን ላይ ሳሚን በጣም እንከታተለው ነበር በፊት ማለት ነው። ሳሚ በጣም የስደተኞች ያው ሰው እንግዲህ አንዳንዴ እንትልት ያለሽና እንጂ ሳሚ በጣም ነው ብዙ ትምህርት የሚያስተምር የነበር። በእውነት ሳሚን ገብታችሁ አዳምጡት። በፊት የሚያስተምረውን ዱባይ እያለ የሚያስተምረውን ትምህርት ገብታችሁ ይት በእውነት ከምሩ ነገራችሁ እና በቃ ጠንካራ መሆን አለ። ቤት እንግዛ። ቤት ነው ዋናው። ቤት የ2 ዓመት ብትሆን እኮ ቤት ሰርቪስ መግዛት አለብን። ችግር የለውም። በህጋዊ መልኩ የተሰራችዋን ሰርቪስ ቤት ሰማይ ነው ምናምን እንላለን። ልብስም እኮ ስንገዛም እኮ አሁን ኑሮውን በዚያው ልክ ነው። ምንዛሬውን በዚያው ልክ ነው። ዋጋውን በዚያው ልክ ነው። እና ቤት ዋናው ቤት ግዙ ነው የምላችሁ። ቤት የሌላችሁ በስደት ያላችሁ እኔ እንዳላችሁም አልቆጥርም። ምክንያቱም በስደት አሁን 10 ዓመት 15 ዓመት 12 ዓመት 13 ዓመት ኑራችሁ አንድ ቤት ከሌላችሁ እናንተ እድሜ ልካችሁም የላችሁም ማለት ይችላለሁ። የላችሁም። ምክንያቱም እንግዲህ 10 ዓመት ተቀምጣችሁ ቤት ያልገዛችሁትን እንግዲህ የምትገዙትን ያላውቅም እኔ አይመስለኝም። በእውነት ከምር የምነግራችሁ እና ወደ ራሳችን መዞር አለብን። ይህ ስልክ አሁን አንዷ ምንድነው ከመጣች 2 ዓመት አልሞላኝም ነው መሰል ያለችኝ። በባህር ነው የመጣች። ምን እንዳለች ታውቃላችሁ? 5 ስልክ ጨርሻለሁ አለች። 5 ስልክ እንግዲህ አስቡ እንግዲህ 5 ስልክ ገዝታለች። ስልኩን እየተኛች ትራስ እያረግሽው ነው አልኳትና በቃ የወጣንበትን ዓላማ ማወቅ አለብን። ለምንድን ነው የወጣነን? እኛ አገር እኮ ስንወጣ እኮ ብዙ ነገር ትተን የወጣን ሳ ቤተሰብ ናፍቆት፣ የሀገር ናፍቆት እንደ ማንኛውም ሰው ትዳራችን ይዘን መስርተን መኖር ሲቻለን እኛ በስደት ይወጣናለን። ልጅ ያላችሁ ደግሞ ልጅ ያላችሁን ትዳራችሁን ትታችሁ ነው የመጣችሁ በብዛት እና ትዳራችሁን ልጃችሁን ጥላችሁ ቤተሰብ የሀገራችን ሁሉን ናፍቀት ትምህርታችሁን ከስራችሁ የመንግስት ደሞዝ አይበቃንም ብላችሁ የመጣችሁ ሰዎች አላችሁ። ስለማውቃችሁ ነው። ዶክተር ሁናችሁ መምህር ሁናችሁ ስንት ነገር ስራ ያላችሁ በስደት የተሰደዳችሁ ያለ ነገር ተመጣችሁ አላችሁ። ግን የመጣንበት ዓላማ ምንድን ነው? ለምን እንረሳለን? በእውነት ከምሩም ነገራችሁ ለምን እንረሳለን እንዴ? ስንወጣ እኮ ከሀገር ስንመጣ እኮ ስንት ነገር አስበን የሚመጣ ግን ከመጠን ከገባን በኋላ በቃ ሀሳባችን ዓላማችን ሁላ ባዶ ነው። ለምን እንደዚህ እንሆናለን? በጊዜያችን ሰራ አድርገን መግባት ነው ያለብን። የራሱ በጣም ቆይቻለሁ። በእውነት ቤተሰብ ራሱ እያስቸገረኝ ነው። ግን እኔ እግዚአብሔር ይመስገን ቤት ገዝቻለሁ። እኔ እግዚአብሔር የተመሰገነ ይሁን። በእውነት ከምር መነግራችሁ ያው 12 ዓመት ምናምን ብቆይም ቤት ገዝቻለሁ። እግዚአብሔር የተመሰገነ ይሁን። እናንተሳ? እኔ አሁን አንድ አይሉ 3 ቤት ያው ከተማውን ስንሲያ ቢሆንም አንድ አይሉ 3 ቤት አለኝ። እናንተሳ? አሁን እንደኔ 12 ዓመት የቆየ ሰው ሊኖር ይችላል ያልገዛ። እኔ ስለማውቃቸው ነው። አሉ ቤት የሌላቸው ሰዎች አሉ። ሄዳችሁ አሁን በየቦታው ደግሞ ምን መሰላችሁ ሀገር አትቀይሩ። በቃ ሳውዲ መጣችሁ ከሆነ ሳውዲ ቁጭ ብላችሁ ስሩ። ስራ ነው። አየዚህ የትም ሀገር ዱባይም ብትሄዱ፣ ባህሬን ብትሄዱ፣ ኳይትም ብትሄዱ ያው የሰው ቤት ስራ ነው። ግን እዚህ 2 ዓመት 3 ዓመት ሳውዲ አረቢያን ቆይና መልሰን ደግሞ ኢትዮጵያ ላይ 3 ወርም 4 ወርም 5 ወርም ተቀምጠን ደግሞ ዱባይ እንሄዳለን። ብራችን ጨርስ አድርገን ያችን ሳውዲ የገባንባትን ብር እኮ ጨርሰናት ነው ምንም ሳንገዛባት ቤት ላይ ያላደረግናት አምን ላይ ያላደረግናት መልሰን ደግሞ ዱባይ እንሄዳለን። ዱባይ ደግሞ 2 ዓመት ከቆየን በኋላ ደግሞ አገር እንገባና ደግሞ ያሷን ደግሞ ያችን ያዝናትን ብር ደግሞ ኳኳኳኳኳ አድርገን ደግሞ ቂን ጫማውንም ልብሱንም ምንም ብለን ተደሳስተን
የመቼው ነው ብለን ሁሌም ስደተኛ መሆን የለብንም። ከዚያ ደግሞ ወይም ባህሬ ወይም ኳይት ደግሞ እንሄዳለን ማለት ነው። በቃ እንደዚህ እያለን ስንት ዓመት ኖራችሁ ሲባሉ 10 ዓመት 15 ዓመት 20 ዓመት ይላሉ። 30 ዓመት የተቀመጡ ሰው አሉ። ራሱ 30 ዓመት ተቀምጠው አንድ ቤት የሌላቸው ሰዎች ስለማውቅ ነው። እውነት ከምሮም ነግራችሁ ውሸት እንዳይመስላችሁ። 30 ዓመት ተቀምጠው አንድ ቤት የላቸውም፣ ልጅ የላቸውም፣ ቤት የላቸውም፣ ምን የላቸውም፣ ትዳር እንኳን አልመሰረቱም። በቃ እንደዚህ ያሉ ሰዎችን ማውቃለሁ። እና ዝም ብለን ሀገር ስመቆጠር አይደለም። ሳውዲ አረቢያ 3 ዓመት፣ ዱባይ 4 ዓመት፣ ባህሬ እኪ እንደዚህ ማድረግ ሳይሆን ወይ እኔ እኮ ይህን ታክል ዓመት ቆየሁ እንላለን። እኔ 12 ዓመት መቀመጥ አይደለም። ለምን ምን ሰርችበታለሁ? ምን አድርጌበታለሁ? ራሳችሁን መጠየቅ መፈተሽ አለብን። እውነት ከምር ነግራችሁ ራሳችሁን መፈተሽ አለብን። እኔም ራሴን ሁሌም ጥያቄ አድርጌ ጠይቀዋለሁ። ለምን እላለሁ። የወጣሁ ለምንድን ነው? ብዙ ነገር እኮ አጠናን። በስደት ስንመጣ ብዙ ነገር አጠናን። ብዙ ነገር ደግሞ በስደት አግኝተናል። እውነት ከምረም ነገራችሁ እንዳጣንም ሁሉ ያገኘንበት ሊኖር ይችላል። ግን የወጣንበት ዓላማ ምንድን ነው? ስለዚህ ነው እላችኋለሁ ውዶች፣ በእውነት ጠንካራ መሆን አለብን። በስደት ያለነው ውስጥ ጠንካራ ወንዶችም ሴቶችም ጠንካራ መሆን አለብን። የወጣንበትን ዓላማ ማወቅ አለብን። እናላችኋለሁ። ወሬ ያበዛውባችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ያው እኔ አንዳንድ ሀሳብ ይመጣል። ያኔ የሰዎችንም የምሰማውንም የራሴንም ሀሳብ ነው ያጋራኋችሁ። እናንተ ደግሞ ያላችሁን ሀሳብ ደግሞ አጋሩኝ ማለት ነው። በኮሜንት አስቀምጡልኝ ማለት ነው። በኮሜንት አስቀምጡልኝ ሀሳባችሁን ይዤ ደግሞ ጥያቄ የምትጠይቁኝ ካላችሁ ጠይቁኝ። በኮሜንት ላይ ጥያቄ ካላችሁም ጥያቄያችሁን ሀሳባችሁን ማየት እፈልጋለሁ። እያንዳንዳችን ሀሳብ ማለት ነው። ምክንያቱም በስደት አብዛኛው በስደት ያለነዎች ስለሆነን ማለት ነው። እና እንደዚያ ነው እላችኋለሁ ውዶቼ፣ ወዳችኋለሁ። ላይቭ ላይ እስከምንገናኝ ሰላም ሁኑልኝ። መልካም ጊዜ ይሁንላችሁ ውዶቼ፣ ወዳችኋለሁ። ሰላም ሁኑልኝ። ቻው፣ ባይ ባይ። እየሳው ነው የምንለያያችሁ።